ከትንሿ ማዴራ እስከ ዓለም አቀፍ የእግር ኳስ ኮከብ የክርስቲያኖ ሮናልዶ ድንቅ ጉዞ፣ ወደር የለሽ ስርዓት፣ የማይንገዳገድ ትጋት። ክርስቲያኖ ሮናልዶ ቀኑን እንዴት ነው የሚያሳልፈው ብለው አስበው ያውቃሉ? እንግዲያውስ ወደዚያው እንሂድ። ጠዋት 12 ሰዓት ሲሆን ቀኑን በቀዝቃዛ ሻወር ሰውነቱንና አእምሮውን በማንቃት ይጀምራል። የመጀመሪያ የእንቅስቃሴ ፕሮግራሙን ይጀምራል። ይህም ስፖርት የካርዲዮ እንቅስቃሴዎችን የያዘ ነው። ለ2 ሰዓታት ይህንን እንቅስቃሴ ካደረገ በኋላ 2 ሰዓት ተኩል ላይ የ90 ደቂቃ ናፕ ወይም ረፍት ይወስዳል። 4 ሰዓት ሆነ። የቁርስ ሰዓት። ያው ብዙ ብር ስላለው ስጋ ብቻ ነው የሚበላው ብላችሁ ታስቡ ይሆናል። ነገር ግን እሱ ጋር እንደዚህ የሚባል ነገር የለም። ምግቡ ተመጣጣኝ ነው። ቁርሱ እንደ ስጋ፣ አይብ፣ እርጎ እንዲሁም ፍራፍሬ የያዘ ነው። ከቁርስ በኋላ ትንሽ ለራሱ ጊዜ በመስጠት ከቆየ በኋላ ሁለተኛውን አካላዊ እንቅስቃሴ ይጀምራል። 4 ሰዓት ተኩል። የዚህ ሰዓት እንቅስቃሴዎቹ ትኩረት የሚያደርጉት ለእግር ኳስ የሚረዱ ክህሎቶችን በማዳበር እንዲሁም ሰውነት ግንባታ ላይ ነው፣ ወይም ዌይት ሊፍቲንግ። 6 ሰዓት ተኩል ሆነ። ይህ ሁለተኛው ናፕን ያስከትላል። ሮናልዶ ለስራውም ሆነ ለእንቅልፉ ታታሪ ነው። የ90 ደቂቃም እረፍት ያደርጋል። 8 ሰዓት ሲሆን ምሳውን በመብላት ይጀምራል። በዚህም በውስጡ ፕሮቲን አዘል የሆኑ ምግቦችን ልክ እንደ ዶሮ ያሉትን ምግቦች ከሰላጣ ጋር በማድረግ ይመገባል። 9 ሰዓት ሆነ። በቃ አሁን ተረጋግቶ የሚዝናናበት ሰዓት ነው ስትሉ ሮናልዶ አይ ቆይ ትንሽ ናፕ ላድርግ ይላቸዋል። ሌላ 90 ደቂቃ። 10 ሰዓት ተኩል ሁለተኛው ምሳ ተከተለ። ይህም ሰላጣ፣ ቱና፣ እንቁላልና እንዲሁም ኦሊቭን ያካተተ ምግብ ይመገባል። ከዚህ በኋላ ያለው ለራሱ ጊዜ የሚሰጥበት ሰዓት ነው። ራሱን በመውጣት የስፖርት መኪና በመንዳት እንዲሁም ሌሎች መደረግ ያለባቸውን ነገር እያከናወነ ለራሱ ጊዜ ይሰጣል። ምሽት 1 ሰዓት የራት ሰዓት። ትኩረት ወደ ፕሮቲን ያደረገ አመጋገብ። ይህም ጤናማ አቋሙን እንዲጠብቅ ይረዳዋል። ሰዓቱ 2 ሰዓት ደርሷል። ይህ ጊዜ ለቤተሰቡና ለጓደኞቹ ጊዜ የሚሰጥበት ሰዓት ነው። ይህም የቤተሰብ ጊዜ ምን ያክል እንደሚወድና ጊዜ እንደሚሰጥ የሚያሳይም ነው። 4 ሰዓት ሲሆን ሪላክስ በማድረግ ዋና የመዋኘት ልምድ አለው። 5 ሰዓት ሲሆን ቀኑን ይጨርሳል። ወደ እንቅልፍ። እንግዲህ በዚህ የቀን ውሎ ላይ የምግብ ፕሮግራሙ በጣም ጥብቅ ነው። ፕሮሰስድ ምግቦችን አይመገብም። የተፈጥሮ ነገሮች ላይ ትኩረት ያደርጋል። የሱን የቀን ውሎ ለተመለከተው የዓለማችን ድንቅ ኮከብ መባል ቢያንሰው እንጂ አይበዛበትም ማለቱ አይቀርም። ጥረት፣ ስርዓት፣ ትጋት። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ CR7